ሰላም ጤና ይስጥልን። በዚህች አጭር ቪዲዮ ደግሞ ከተወሰኑ ዲቪ 2026 ዊነርስ የቀረበልኝ ጥያቄ አድረስ ለማድረግ ሞክራለሁ። ያ ጥያቄ ምንድነው? የዲቪ 2026 ዊነርስ ነን። አሁን ባለው የዲቪ ቪዛ እገዳ ምክንያት ሴፕቴምበር 30 ደርሶ ቪዛችን ኤክስፓየር እንዳያደርግ የትራምፕ አድሚኒስትሬሽንን መክሰስ እንችላለን ወይ የሚል ጥያቄ ነው የቀረበ። ስለዚህ ለጥያቄው አጭሩ መልስ የስ ነው። አዝሎንጋስ ክሱ ከሴፕቴምበር 30 በፊት እስከቀረበ ድረስ የዲቪ ዊነርስ ትራምፕ አድሚኒስትሬሽን መክሰስ ይችላሉ። ስለዚህ ተመሳሳይ ኬዝ በ2020 ሀፕን አድርጓል። በትራምፕ የመጀመሪያ አድሚኒስትሬሽን ጊዜ በ2020 የኮቪድ-19 ፓንዳሚክ ተከትሎ ኤምባሲዎች ተዘግተው ነበር። በመዘጋታቸው ምክንያት የትራምፕ አድሚኒስትሬሽን በወቅቱ የነበረው የትራምፕ አድሚኒስትሬሽን ዲቪ 2020 ፕሮሰስ ማድረግ አቁሞ ነበር። ስለዚህ ቁጥራቸው 7 የሚሆን የዳይቨርሲቲ ቪዛ ሎተሪ ዊነርስ አሜሪካን ኢሚግሬሽን ሎየርስ አሶሲዬሽን ሪፕሬዘንትድ ሆነው የትራምፕ አድሚኒስትሬሽን ከሰው ነበር። ይሄ ኬዝ ጎሜዝ ቨርስስ ትራምፕ ነው የሚባለው። ክሱ ዋናው ጭብጥ ምንድን ነው? የትራምፕ አድሚኒስትሬሽን ኮንግረስ አሳን ያደረገውን 55,000 ቪዛ ደሊጀንትሊ ሊሰጥ ይገባል፣ ቪዛዎቹ ደግሞ ኤክስፓየር ሊያደርጉ አይገባም በመንግስት ቸልተኝነት ምክንያት ነው። ስለዚህ ጉዳዩን የሰማ የነበረው የፌዴራል ፍርድ ቤት ለከሳሾቹ ውሳኔ ሰጥቷል። ያ ውሳኔ ምንድን ነው? የትራምፕ አድሚኒስትሬሽን 9,095 ቪዛዎች ከሰፕቴምበር 30 በኋላ ኤክስፓየር ሳያደርጉ እንዲቆዩ ትእዛዝ ሰጥቷል። ያ ደግሞ ፕሬዚደንት ሆኗል። ያ ህግ ሆኗል ማለት ነው። ከዚህ በኋላ ባልሳሳት በነዛ ቪዛዎች የተወሰኑ ኢትዮጵያኖም ከሰፕቴምበር 30 በኋላ ተጠቅመው ገብተዋል ያን ቪዛ። ስለዚህ ይሄን እንደዚህ አይነት ነገር ሀፕን ቢያደርግ ምንድነው መደረግ ያለበት የሚለው እንመልከት። ስለዚህ የ2026 ዳይቨርሲቲ ቪዛ ሎተሪ ዊነርስ እንደ 2020 አይነት ኬዝ ፍርድ ቤት ፋይል ማድረግ ከፈለጉ በመጀመሪያ ደረጃ ሀፕን ማድረግ ያለበት ኬዙ ከሰፕቴምበር 30 ዴድላይን በጣም ቀደም ብሎ ወደ ኤፕሪል ሜይ ላይ ነው ፋይል መደረግ ያለበት። ምክንያቱም ፍርድ ቤቱ አከራክሮ ውሳኔውን በሰጠ ጊዜ ሰፕቴምበር 30 ማለፍ ስለሌለበት። ሁለተኛ ኬዙ ፋይል ከተደረገ በኋላ ከሳሾች ሆነው የሚቀርቡ ሰዎች የትራምፕ አድሚኒስትሬሽን ጉድ ፌዝ ኤፈርት እያደረገ አይደለም፣ ቪዛዎቹን ከሰፕቴምበር 30 በፊት ኢሹ ለማድረግ ጥረት እያደረገ አይደለም፣ ዲሌይ የፈጠረ ነው። በዛ ዲሌይ መሰረት ደግሞ ቪዛዎቹ አውቆ ኤክስፓየር እንዲያደርጉ እያደረገ ነው የሚለውን ለፍርድ ቤቱ ማሳየት ያስፈልጋል። ስለዚህ የዲቪ 2026 ልክ እንደ ዲቪ 2020 ዲሌይድ ሆኖ ፍርድ ቤት ቪዛዎቹ የዳይቨርሲቲ ቪዛ ሎተሪ ከሰፕቴምበር 30 በኋላ ኤክስፓየር ሳያደርግ ሪዘርቭድ ሆኖ ይቀመጥ ቢባል የዳይቨርሲቲ ቪዛ ሎተሪ ዊነርስ ቢያንስ እነዚህን ሁለት ነገር ማድረግ አለባቸው። አንደኛ ዲኤስ 260ቸው አፕዴትድ መሆኑን እርግጠኛ መሆን አለባቸው። ሁለተኛ ከኬንታኪ ሰርቪስ ሴንተር የሚመጡ ኢሜሎችን እየተከታተሉ መልስ መስጠት አለባቸው። ያን ካደረጉ ልክ እንደ 2020 ኬዙ ወደ ፍርድ ቤት ሄዶ ፍርድ ቤት ቪዛዎቹ ኤክስፓየር ሳያደርጉ ከሰፕቴምበር 30 በኋላ ይቆዩ ቢል ተጠቃሚ መሆን ይችላሉ ማለት ነው። ለዛሬ ያስኩላችሁ ይሄ ነው። ሼር፣ ሰብስክራይብ አድርጉ። ደህና ሁኑ። የሚያሳዝን ዜና በእስር ቤት የሚገኙ ዊትሆልዲንግ ኦፍ ሪሙቫል የተሰጣቸው ኢትዮጵያኖች ወይም የሌላ ሀገር ዜጎች ቢሆኑ እኔ ስለ ኢትዮጵያኖች ነው አሁን ዛሬ የምናገረው፣ ወደ ቻድ፣ ወደ ኡጋንዳ፣ ወደ ካሜሮን እየተላኩ ነው። ያ ማለት ዊትሆልዲንግ ኦፍ ሪሙቫል ምንድን ነው ማለት? ፕሮቴክሽን ተሰጥታቸዋል። አሳይለም አይደለም። ወደ ሀገሬ ብመለስ ጥቃት ይደርስብኛል ለሚለው እንደ አሳይለም ነው። ነገር ግን ዊትሆልዲንግ ኦፍ ሪሙቫል የስ ወደ ሀገርህ አትመለስም፣ አገርህን ፕሮቴክት ያደርጋል እንዳትመለስ። ነገር ግን ምን ያደርጋል? ዊትሆልዲንግ ኦፍ ሪሙቫል ሶስተኛ ሀገር መላክ ይችላሉ ማለት ነው። ኤኒ ካንትሪ የተቀበለ ሀገር። ስለዚህ አሁን እነዚህ የአፍሪካን ሀገሮች እነ ቻድ፣ እነ ካሜሮን፣ እነ ኡጋንዳ እየተቀበሉ ነው። ስለዚህ እዚህ እስር ቤት ያሉ ዊትሆልዲንግ ኦፍ ሪሙቫል የተሰጣችሁ ሰዎች እየተላኩ ነው ወደዛ ማለት ነው። ሶስተኛ ሀገር የተከለከሉትን አይደለም ማወራው፣ ተሰጥቷቸው ያሉትን ነው። ስለዚህ እንደዚህ አይነት ነገር ያለ የተሰጣችሁ ሰዎች ዊትሆልዲንግ ኦፍ ሪሙቫል የተሰጣችሁ ሰዎች እና በእስር ቤት ውስጥ ረጅም ቆይታ የሚያደርጉ ሰዎች አገር እየተፈለገላቸው ነው። ስለዚህ ያንን ለማስወገድ ኢሚዲየትሊ ሄበስ ኮርፐስ ፋይል አድርጉ፣ ፌዴራል ኮርት ጠበቃ አማክሩ። በዛ የወጡ ሰዎች አሉ፣ የወጡ ክላይንቶች አሉኝና ኢሚዲየትሊ ኮል
your lawyer or call me ለተጨማሪ መረጃ። ስላዳመጣችሁኝ አመሰግናለሁ። አባባላል ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ደህና ዋሉ። አንድ ሰው አሜሪካን ሀገር ከመጣ በኋላ ወይም ደግሞ የሌጋል ፐርማነንት ሬዚደንት ሆኖ ወይም ህጋዊ የመኖሪያ ፈቃድ ይዞ 5 ዓመት ወይም ደግሞ 3 ዓመት ከኖረ በኋላ የሲቲዝንነት ወይም ደግሞ የዜግነት ማመልከቻ ማስገባት ይችላል። ዛሬ ለማለት የፈለግኩት ጀስት 5 ዓመት ወይም 3 ዓመት ስለኖረ አንድ ሰው የዜግነት ማመልከቻውን ማስገባት አለበት ወይስ የለበትም የሚለውን ትንሽ ሪስክ ያለባቸው ሰዎች ስላሉ ያንን ለማመልከት ነው። አላን ጉደታ እባላለሁ። ከአላን ጉደታ የጠበቃ ቢሮ ነው። መጀመሪያ ላይ ለመናገር እንደሞከርኩት አንድ ሰው አሜሪካን ሀገር ከመጣ በኋላ የተወሰነ ዓመት ከኖረ በኋላ የዜግነት ማመልከቻውን ያስገባል። ስቴፖች አሉ የሚከተለው። የሚከፍለው ገንዘብ አለ፣ የሚያጠናው ጥያቄዎች አሉ፣ እንግሊዝኛና ሲቪክ። እነዛን በደንብ ከመለሰ በኋላ ያው ሲቲዝን ይሆናል። ነገር ግን አሁን ላይ ትንሽ መጠንቀቅ ያለባቸው ሰዎች አሉ። ጀስት 5 ዓመት ሙሉ ግሪን ካርድ አለን ስለዚህ ዜግነት መብት አለኝ ብሎ ቶሎ መጋፈጡ ትንሽ አንዳንድ ሪስክ ያለባቸው ሰዎች አሉ። እነማን ናቸው እነዛ ሪስክ ያለባቸው? አንደኛ ግሪን ካርድ ኖሯቸው ነገር ግን ከአሜሪካን ሀገር ውጪ ትራቭል አድርገው ከዓመት በላይ ከ6 ወር በላይ የቆዩ ሰዎች አሁን የዜግነት ማመልከቻቸውን ባያመለክቱ ይመረጣል። ምክንያቱም የሆነ ነገር ትሪገር ያደርጋል። እነዚህ ሰዎች አባንደን አድርገውታል። ከ6 ወር በላይ ከአሜሪካን ሀገር ውጪ ቆይተዋል። ስለዚህ አሜሪካን ሀገር እየኖሩ አይደለም፣ የሰጠናቸውን ቤኔፊት ሊጠቀሙበት አልቻሉም። አሜሪካን ሀገር የመጡት ጀስት ለመጎብኘት ነው፣ ብዙ አይቆዩም። ስለዚህ አይደለም ሲቲዝኑን ኢቭን ግሪን ካርድ እንኳን የሚያስፈልጋቸው ሰዎች አይደሉም ሊባል ይችላል። ምክንያቱም ሁኔታዎች ነገሮች እየተቀየሩ ስለሆነ ሰዎች ይወቁት በሚል ነው። አንደኛው ይሄ ነው። ሁለተኛ ትንሽም ቢሆን የክሪሚናል ባክግራውንድ ያለባቸው ሰዎች ወንጀሉ ምናልባት በጣም ማይነር ሊሆን ይችላል፣ ማይነር ሊመስል ይችላል፣ ወይም ደግሞ የዛሬ 10 ዓመት 15 ዓመትም ሆኖ 7 8 9 ዓመትም ሆኖ ሊሆን ይችላል። ፍርድ ቤት ተኬዶ ያ ሰው በነፃም ተለቆ ሊሆን ይችላል ዲፔንዲንግ ኦን ዘ ክራይም ዳት ሂ ዋዝ ቻርጅድ። እነዛ ሰዎችም እጅግ በጣም መጠንቀቅ አለባቸው ዜግነት ማመልከቻን ሲያመለክቱ። ምክንያቱም ያ ነገር ጉድ ሞራል ካራክተር ወይም ደግሞ ጥሩ ሰው አይደለም የሚለውን ነገር ትሪገር ያደርግና ኦፊሰሮቹ አሁን ትልቅ ዲስክሬሽን ተሰጥቷቸዋል። ያ ነገር ወዳልተፈለገ መንገድ ሊወስድ ይችላል። ሶስተኛ ከዚህ በፊት በኢሚግሬሽን ዙሪያ የሆነ ችግር ያለባቸው ሰው ሚስ ሪፕሬዘንት ያደረጉ ፍሮድ የፈጸሙ ወይም ደግሞ በማጭበርበር እንኳን ለማለት ቃሉ ከበድ ይላል፣ ግን ኢቭን ግሪን ካርዳቸውን ያገኙበት ሁኔታ የሆነ ችግር ያለው ነገር ከሆነ የዜግነት ማመልከቻቸውን ከማመልከታቸው በፊት ከጥሩ ባለሙያ ጋር ቢማከሩ ይበጃል። ምክንያቱም ያም ራሱ ሌላ ያልተፈለገ ችግር ሊያመጣ ይችላል። ስለዚህ ሰዎች 5 ዓመት ኖረናል ስለዚህ መብት አለን ብለው የዜግነት ማመልከቻቸውን ከማመልከታቸው በፊት ቆም ብለው ሊያስቡ ይገባል ማለት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። የአሜሪካን ፕሬዝዳንት ሰፊ የሆነ ስልጣን አለው when it comes to ኢሚግሬሽንን አስመልክቶ። አንድ ማወቅ ያለብን የኮንግረስ ስልጣን ነው ህጎችን የማውጣት ኢሚግሬሽን ላይ ሪፎርም የማድረግ። ነገር ግን ለናሽናል ሴኩሪቲ ፐርፐስ ቴምፖራሪ ሪስትሪክሽኖችን ፕሬዝዳንቱ ማድረግ ይችላል። አሁን ላይም የአሜሪካን ፕሬዝዳንት ዶናልድ ትራምፕ የመጀመሪያውም ጊዜ 7 ሀገሮች ከሙስሊም ሀገሮች የመጡ ዜጎችን ሙሉ ለሙሉ አግዶ ነበረ። አሁን ላይ እስከ 75 ሀገሮች እንደገና ባለፈው እስከ 39 ሀገሮች መጀመሪያ ላይ እስከ 19 ሀገሮች የታገዱበት ሁኔታ አለ። ይሄ የፕሬዝዳንቱ ብሮድ ስልጣን የሚያሳይ ነው። በመጀመሪያው የትራምፕ አድሚኒስትሬሽን ላይ ተፈትኖ ነበር በፍርድ ቤት። የሱፕሪም ኮርት ፕሬዝዳንቱ ለናሽናል ሴኩሪቲ ፐርፐስ ለጊዜው የማገድ ስልጣን አለው ብሏል። ግን ህጎችን ዴፊኒትሊ የመለወጥ ስልጣን የለውም። ያ የኮንግረሱ ስልጣን ነው። እንግዲህ ከሌላ ሀገር ለምሳሌ ከዱባይ አንድ ሰው ኢሚግራንት ቪዛ ፕሮሰስ ቢያደርግ እኔን ይመለከተኛል ወይ ይሄ ነገር ከኢትዮጵያ እስካሁን ድረስ? እንግዲህ ትሪኪ ነው። ግን ስቴት ዲፓርትመንት የዛሬ 7-8 ወር ያወጣው ህግ አለ። ከናሽናል ኦሪጂን ነው ቪዛ መጠየቅ ያለባችሁ የሚል መመሪያ አውጥቷል። አንሌስ ወደዛ ሀገር ሄዳችሁ ያን ፕሮሰስ ማድረግ እንደማትችሉ በቂ ምክንያት እስካላሳያችሁ ድረስ ብሏል። ሌላኛው የሚመለከቱት ፓስፖርት ነው። እነሱ እንግዲህ የኢትዮጵያ ፓስፖርት እስካለው ድረስ አንድ ግለሰብ ከዱባይም ሆነ ከጣሊያን በዚህ እገዳ ውስጥ የተካተተ ነው። ስለዚህ ኢትዮጵያኖችን ነው የሚለው። ኢሚግራንት ቪዛ ፕሮሰስ አላደረግም ሊል ይችላል። እንግዲህ መሞከር ነው። ይህን በዚህ ትሪክ ውስጥ ማለፍ ከቻላችሁ አይ ዶንት ኖ። እስካሁን ድረስ ገና ከጃንዋሪ 21 2026 ጀምሮ ነው ተግባራዊ እየሆነ ያለው። በእኔ እምነት የኢትዮጵያን ፓስፖርት የያዘ ሰው ሁሉ የኢሚግራንት ቪዛን ሊከለከላል ከሌላም ሀገር ቢሆን ማለት ነው። ምክንያቱም ዳይሬክቲቭ በስቴት ዲፓርትመንት ለሁሉም የተላለፈ ስለሆነ ማለት ነው። ከዚህ ጋር የሆነን ሰው ካገባ አንድ ሰው በቢ1 በቢ2 ኦር ኤፍ1 ስታተስ ላይ ያለ ሰው ዩኤስሲአይኤስ ስቲል ያን ፕሮሰስ ያደርጋል። አሁን የተጣለው የጉዞ እገዳ
አሜሪካ ውስጥ አፕላይ ለሚያደርጉ ሰዎች አይመለከትም። ይሄ ስቴት ዲፓርትመንትን የሚመለከት ነው። ስቴት ዲፓርትመንት ራሱን የቻለ ብራንች ነው። በኤግዚኪቲቭ ብራንች ውስጥ ዩኤስሲአይኤስን የሚመለከት አይደለም። ዩኤስሲአይኤስ አሁንም ፕሮሰስ ያደርጋል። የመጀመሪያ ላይ የታገዱ 39 ሀገሮችን ግን አይመለከትም። ለምሳሌ ኤርትራዊ፣ ሶማሊያዊ ከሆንን እነዚህን ሪቪዎች በጠቅላላ ፖዝ አድርጓል። ግሪን ካርድ ኢሹ አያደርግም ለእነዚህ ሀገሮች። ከዚህ በፊት ግሪን ካርድ የታወጀላቸው ሪፊጂያቸውም አፕሮቭድ የተደረጉ ኬዞችን ድጋሚ ሪቪው እያደረገ ነው።